ካላችሁ ወደ እግዚአብሔር ጩኹ። ነግሬያለሁ። ወደ እግዚአብሔር ጩኹ። ክርስቲያኖች አይታደሙም። የክርስቲያን ደም የሚፈስባት አይደለችም ኢትዮጵያ። ጻድቃንማ አልሞቱ ወደ ፈጣሪያቸው ተጓዙ። ጻድቃንሰ ይሞቱ ሀበ እግዚኦሙ ነገዱ ጻድቃንሰ ክቡራን የዩቲዩብ ቤተሰቦቻችን እንዴት ናችሁ? ሰላም ነው? ዛሬ ከተለመደው ቪዲዮ ውጪ ነው የመጣ ነው። ይሄም ደግሞ ምንድነው በአርሲ እየተደረገ ያለውን ነገር ለመቃወም ነው። በአርሲ ቤተክርስቲያን እየተቃጠለ ነው። የሰው ነፍስ እየጠፋ ነው። ኢትዮጵያ ላይ ከዚህ በፊት ታይቶ በማይታወቅ መልኩ የንጹሃን ዜጎች ደም ዝም ብሎ እንዲሁ በከንቱ እየፈሰሰ ነው እና ሁላችንም ድምጽ ልንሆን ይገባል። ነገርኩ ተደራጅና ይሄ ማህበረሰቡ ሌላ ሰው እየተመለከተ እስኪገደል ድረስ እየጠበቀ ነው እንጂ እኔ ፖለቲካ ድርጅት አቋቁሜ መሳሪያ ይዛችሁ ተዋጉልለት ይፈልጋል። ጥሪማ እኮ እያቀረ ነው። እና አቡነ ሉቃስ ተናገሩ፣ እኛም እየተናገርን ነው። እና አቡነ ይስሐቅ የሚባሉ ኢትዮጵያ ውስጥ ያሉ አባቶች ይናገራሉ። አትግደሉን ብላችሁ በገዳዮች ላይ አንድ ሁኑ እያልኩ ነው። ስለዚህ ይሄ ዘመን በገዳዮች ላይ አንድ የመሆን ዘመን ይሁን። ያትግደሉን አድማ ይሁን፣ ያትጨርሱን አድማ። በቃ እናንገፈግፈን። እንኳን መገደል ምግብም እኮ ሲበዛ እጅ ይላል አይደል? እንዴ አይበላም አይደል? ከበዛ ሁሉም ነገር እኮ ከበዛ በቃ ያቅለሸልሻል። እንዴት ነው ገዳይነት የማያቅለሸልሽን? እንዴት ነው ህዝቡ ምን ይላል? ማን ያደራጀን? እኔ ወርጄ አንተ ይሄን በል ብዬ ላደራጅህ። ነገርኩ ተደራጅና እኔ ይሄንን ስርዓት ይሄንን አስተሳሰብ ለውጥ እያልኩ እየነገርኩ ነው። ምን ልነግርህ ትፈልጋለህ ከዚህ በላይ? አሁን የዘንድሮው ዘመን አሁን እነዚህ ምርጫ ብለው ከቀለዱበት ቀን ጀምሮ ወይም ደግሞ ምርጫ ብለው የገዳይነት ሰርተፊኬት ከተቀበሉበት ቀን ጀምሮ ይሄ ሰርተፊኬት አንተን ለመግደል ነው። ሄደህ ከዚያ ምርጫ የመረጥክ ግደለይ ብለህ ፈቃደኛ ሆነሃል። ያልመረጥክ ግን አሁን ውጭ ያለህ የትም ቦታ ሁን፣ አንተ የገዳይነት ሰርተፊኬቱን ንጠቀው። እሱን ንጠቅ። እንዴ ለምንድን ነው ግደለይ ብለህ ሰርተፊኬት ተፈርመህ የምትሰጠው? እሱን ነጥቀህ በትክክል እርግጠኛ ነኝ ይሄ ፖለቲካ ነው ለነሱ። አትግደሉን ማለት ፖለቲካ ነው። አረ ተርበናል ማለት እኮ ፖለቲካ ነው። በኢትዮጵያ ተቋም መንገድ ላይ ዝም ብሎ እንኳን የሰው ነፍስ ሲጠፋ በጣም ነው የሚያሳዝነው። በጣም ያሳዝናል። ኢትዮጵያ ላይ አሁን እየሆነ ያለው ነገር በጣም ከቁጥጥር ውጪ የሆነ ነው። ለማን አቤት እንደሚባል ሁላ የማይታወቅበት ደረጃ ላይ እየደረሰ ነውና ሁላችንም ድምጽ እንድንሆን ሁላችንም በተቻለ በየእምነቶቻችን እንደዚህ አይነት ነገር በቃ መሆን የለበትም። የሰው ልጅ የፈለገውን ሃይማኖት መርጦ የመከተል መብት አለው። የፈለገው ነው እንትን ማለት መብት አለውና አሁን ግን ኢትዮጵያ ላይ የሆነ ያለው ነገር በቃ በጣም የሚያሳዝን የሃይማኖት አባቶች እየሞቱ ነው። አንዴ አይደለም ከዚህ በተደጋጋሚ እንደዚህ የሆነ ነውና በጣም ያሳዝናል። ጠቅላይ ሚኒስትራችንም መግለጫ አውጥቷል። የሀዘን መግለጫ ነግሯል። ግን መግለጫ ብቻ በቂ አይደለም። ይሄ የመጀመሪያ ዙርም ስላልሆነ በጣም እርማት ሊገባው በጣም ሊስተካከል የሚገባ ነገር ነው። የትኛውም ሃይማኖት ተቋማት የሚያወግዙት እና ሊያወግዙት የሚገባ ጉዳይ ነው። ምንም ጊዜ የሚሰጥበት ጉዳይ አይደለም። የኦርቶዶክስ ሃይማኖት ማለት የሁላችንም ሃይማኖት ነው። ሙስሊሙም ፕሮቴስታንቱም ሁሉም በጋራ እንደዚህ አይነት ነገር አሁን እየተደረገ ያለውን ኢትዮጵያ ላይ የሆነ ያለውን ነገር መቃወምና መጸለይ ያለብን በቃ በየሃይማኖታችን እና ምንም ቢሆን በቃ እንደዚህ መሆን የለበትም። እውነት በጣም ምን ያክል ጭካኔ ዘመን ላይ እየደረስን እንደሆነ
በጣም ያሳዝናል። ከዚህ በፊት ተሳፋሪዎች መንገድ ላይ እንደታገቱና እንደሞቱ እንትን ብዬ ነበር። አሁን ደግሞ ይሄኛው በጣም ከዛም የባሰ አሁን ላይ በቃ ለማውራትም የሚከብድ ቤተክርስቲያንን አቃጥለው እንዳለ እቃውን ጭኖ ይዞ መሄድ መስቀል፣ ስዕል አድኖን የመሳሰሉ በሙሉ ማቴሪያሎችን ይዞ እየሄዱ በዛ ላይ ሚዲያ ላይ መልቀቅ ምን ነው? አሁን ምን ማለት ነውና The people of RC are suffering, and Northern Orthodox Christians have been killed, churches have been burned, and families have been displaced. Innocent people are suffering, and their voice deserves to be heard. We stand with the victims and call for justice, protection of human life, religious freedom, and lasting peace. The world must not remain silent. Be a voice for the voiceless. Justice for the RC Orthodox Christians who have been murdered. ምነው መብርሃን ኢትዮጵያን ጨከንሽባት? ምነው ቀኝሽን ረሳሻት? እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባት? ልቦናሽን ታዞሪባት? ፈተናዋን፣ ጣሯን፣ ሰቀቀኗን ይበቃል ሳትያት አላንቺ እኮ ማንም የላት። ረፍት ዳኛ ወዴት አለ? ከተማውስ ይሄን ጉድ ምን አለ? ትንሽ ያሳዝናል እውነት ለመናገር እና ሁላችሁም እንድትጸልዩ በሃይማኖታችሁ እንድትቃወሙ በቃ ልንለው ይገባል። በቃ ልንለው የሚገባ ጉዳይ ነው። ጊዜ የሚሰጠው ጉዳይ አይደለም። በቃ እና ማለት ከሞቱት መሃል በቃ የኛ ቤተሰብ ናቸው ብለን እስኪ እናስብ። ምንም በቃ ብንሆን ማለት ነውና በጣም ያሳዝናል። እግዚአብሔር ለሞቱት ነፍሳቸውን በአጸደ ገነት እንዲያኖርልን እማጸናለሁ። ለዚህ ቻናልም አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ይሄን ቪዲዮ ተቋሞችን በቃ ቢያንስ በዚህ መግለጽ አለብን። በሌላም በሚችሉት ነገር በሙሉ ሶሻል ሚዲያ ሐሳቦቻችሁን እየሰጣችሁ በቃ ልንለው እንደሚገባ ሁላችሁም ድምጽ ነው ላለው። Today I stand before you with a heavy heart as a human being who cannot ignore the suffering of our people. How long will RC suffer? How many more must die? How many more churches must burn? I refuse to stay silent. This is not just violence. It is the loss of our history, our faith, and our people. I speak for the innocent. I speak for the lost. I speak for every life taken, every family broken. I speak for the voiceless, the victims, and of course the community living in fear. I raise my voice for those who can no longer speak. We cannot stay silent. We must call for peace, for justice, for humanity. Please, ቤተክርስቲያኖቻችንን አትንኩብን። ማረፊያዎቻችን ናቸው፣ መደበቂያዎቻችን ናቸው፣ ሰላም ማግኛዎቻችን ናቸው። እባካችሁ ቤተክርስቲያኖቻችንን ተውልን፣ ልጆቻችንን አትንኩብን።